የምታረጋው ጫማ የምታረጋቸው ማናቸውም ነገሮች የሱ አርማ ያለበት ይሆናል ራቁትን አትሄድ የዛን ጊዜስ መቼስ በዚህ ሳህን አልበላም አትል መቼስ ወደ አስገዳጅ ህግ ስንገባስ እዚህ ሰዎች መጀመሪያ መልከታችን ማጥራት ያለብን ከስሁት ትምህርቶች ራስን መቆጠብና ራስን መግዛት ያስፈልጋል ስዕል አድኖ ስንገዛ ጥንቃቄ ያደረግን እያለማመዱ ስለሆነ መጠንቀቅ ያስፈልጋል ምን እናረጋት እያለነው ነገር ማለት የምንሰራቸው ቪዲዮዎች መጠንቀቅ ያስፈልጋል ኦርቶዶክሳዊ ክርስቲያኖች ከሆነን ኢትዮጵያ ኦርቶዶክስ ቤተክርስቲያን ምን ከሆነን የቤተክርስቲያናችን ትምህርቷን በሚገባ ጠብቆ ያንኑ ማስተላለፍ እጅግ በጣም አስፈላጊ ነው ከእያንዳንዱ ድርጊታችን በሙሉ መቆጠብ አለበት ይሄን ማድረግ ከተቻለ ራስን ከዝሙት ራስን ከኃጢአት ራስን ከበደል ራስን ከርኩሰት ማዳን ከተቻለ ትልቅ ሳምሰት ይቻላል ማለት ነው ስለዚህ ሐሳይ መሲህ መግቢያ በር የሚሆን የትኛው ነው የሰዎች የኛ የድካማችን አይታችን ምንጭ መሆኑን ማወቅ አለበት ስለዚህ መጀመሪያ ከምልክቱ በፊት መጀመሪያ ለገንዘብ ያነፈቱትን መጀመሪያ እንቆረጠው ከዛ ማስተካከል ይቻላል ስለዚህ እዚህ መጽሐፍ ላይ ስለ ሐሳይ መሲህ በጣም በዝርዝር ተቀምጧል እና ይሄ መጽሐፍ ብታነቡት ጥሩ ነው በተለይ ስለ ሐሳይ መሲህ የተዛባ ምልክታ ያላችሁ እንዳው ቴዎድሮስ ይመጣል ብላችሁ የምትወዛገቡ ሰዎች ያላችሁበት እንዳው ይሄ አርማርጌ ምናምን ስዕል ስዬ ምናምን የምትሉ ሰዎች ስዕል ክቡር ነው እውነት ነው ቅዱሳት ስዕላት ይባላሉ በእኛ ቤተክርስቲያን ክብር ይገባቸዋል የጸጋ ስግደት እንሰግዳለን ይሄ ታወቀ ነው ምንም ጥያቄ የለውም እዚህ ጋር ቤተክርስቲያን ዳውትም የለባትም ያ ቅዱስ የሆነው ስዕል ለቅዱሱ ብቻ ሳይሆን የምንሰግደው ስዕሉ ራሱ የእግዚአብሔር ክብር መገለጫው ነው አናቀም በምን እንደሚገለጥ ምልክቶቹ ራሳቸው ምን እንደሚሉኝም ራሱ አናውቅም ምን እናውቃለን እዚህ የቤተክርስቲያናችን ስንክሳር መጽሐፍ ላይ አይታችሁ ቆለ ሚናስ ሌት የተወለደው ይላል እስቲ የሰኔ 15 ስንክሳር ተመልከቱ ሚናስ ሌት የተወለደው እናቱ የሚናስ የሰማዕቱ የቅዱስ ሚናስ ማለት በ15 ቂርቆስ ጋር አብሮ ደባል ነው የሚከበረው እናቱ ሚናስና አባቱ ልጅ ያልነበራቸው መካኖች ነበሩ አይደል አለኮ ሚናስ ላይ በነገራችን ላይ ኮፕቲክ ሳናክሳር ላይ እንደዛው ነው የሚናገረው የግብጽ ስንክሳር ላይ ማለት ኮፕቲክ ሳናክሳር ብትመለከቱ ሰኔ 15 ትገቡ ይሄው ታሪክ ራሱ ቃል በቃል አለ የኛ አማርኛ እነሱ እንግሊዝኛ ሞብች ሌላ ነገር የለው ሲጀመር ስንክሳር የተረጎመው ከአረብኛ ወደ ግዛር ላይ ከዛ ወደ አማርኛ የተረጎመው እዛ መጽሐፍ ላይ ብትመለከቱ ታገኙታላችሁ ቃል ሁለቱም ባልና ሚስት ልጅ ያልነበራቸው ነበሩ ቤተ መቅደስ ሄደው ምንም አይነት ልጅ አተው ህፃናት ሲጫወቱ አይተው ቀኑ ይላል ልክ ሐና የእመቤታችን እናት እንደቀናችሁ ቀናት እኛ መቼ ልጅ ምን ወልደው እኛ መቼ ልጅ ምን ወረን መቼ ነው በልጅ ምን ጎበኘው መቼ ነው ነገር የሚሞላል ብለው እግዚአብሔርን ተማጸኑት ከዛም ይላል ዛው ስታነቡት ከድንግል ማርያም ስዕል ነው የሚለው እግዚአብሔር ሳያችሁ ከድንግል ማርያም ስዕል አሜን የሚል ቃል ወጣ ይላል እንደዚህ ነው የሚለው ከድንግል ማርያም ስዕል አሜን የሚል ቃል ወጣ የዛን ጊዜም የቅዱስ የሰማዕቱ የሚናስ እናት ጸነሰች ማለት ሚናስን ስዕሉ እኮ ነው የተናገረው በመጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 25 እንደሚለው ሁሉ ነዋያቶችን ቅዱስ ሙሉ ተቀባለ የሚነካው ሁሉ ቅዱስ ነው የሚለው መቅደሱ ራሱ ቅዱስ ነው ተራ ግንብ አይደለም ተራ በር አይደለም የቤተ መቅደስ በር ስዕሉ ራሱ ተአምር ይሰራል በስዕሉ ግን አዱ ተአምር እንዲሰራ የሚፈቅድ ማን ነው እግዚአብሔር እና ሰማዕቱ ሚናስ ስዕለ ማርያም ናት እኮ ከአፉ አውታ አሜን ያለችው ይሁንልሽ ይደረግልሽ ልጅ ውለጂ ያለቻት ስለዚህ the icon of Mary ነው የሚለው የእመቤታችን የድንግል ማርያም ስዕል አሜን ያለችው ሚናስ ከዛው ላይ ተወልደው ስዕላት ራሱ የእግዚአብሔር ክብር መገለጫዎች ናቸው ይናገር ጀምላ ለነገሩ እንኳን ቅዱሳት ስዕላት ቀርቶ ምስለ ፍቅር ወልዳን ቀርቶ የበላም አህያ ያናገረልን እግዚአብሔር በቤተክርስቲያናችን ስለ አድህኖ የሚባሉት የድንግል ማርያም ምስለ ፍቅር ስዕልና የክርስቶስ ስለ ስቅለቱ ናቸው እነዚህ ሁለቱ ስዕላት ምን ይባላሉ ስለ አድህኖ ይባላሉ
መጽሐፈ ሳት ላይ ለስለ አድኅኖትኪ ይላል አይደል? ስለ አድኅኖ የሚባሉት እነዚህ ሁለቱ ናቸው። ምስለ ፍቁር ወልዳና ምን የጌታ ኢየሱስ ክርስቶስ ስነ ስቅለቱ ስለ አድኅኖ ይባላል። ሌሎች ስዕላትስ ቅዱሳት ስዕላት ይባላል። ቅዱሳት ስዕላት የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕልና ጌታችን ኢየሱስ ክርስቶስን ያቀፈችበትና ጌታችን የተሰቀለበት ስዕል ምን ይባላል? ስዕለ አድኅኖ። ሌሎቹስ ቅዱሳት ስዕላት ተአምር ስለሚደረግባቸው ነው። ብዙ ጊዜ ሰዎች ስዕል አድኅኖ የሚሉት እውነት ነው። የቅዱስ መርቆሬዎስ እንኳን ስዕል ማህሌት ሲቆም ይንቀሳቀስ የለ ተአምር ሲያደርግ እግዚአብሔር አለ እኮ ኢትዮጵያ ውስጥ ቆዲ ያለ የመርቆሬዎስ የሰማዕቱን ዓመታዊ ክብረ በዓል ጊዜ ቤተ መቅደሱ ሄዱ። ማህሌት ቆሞ ካህናት ሲያሸበሽቡ የመቅደሱ መሃል ላይ ምሰሶ ላይ ያለው ስዕለ አድኅኖ የመርቆሬዎስ ይንቀሳቀሳል እንደዚህ ያለ አናነ አላያችሁም? በካሜራ ቀርጸውና እግዚአብሔር በወደደው ነገር ይሰራል። ለዚህ ነው ቅዱሳት ስዕላት እንላቸው። ተራ የሆኑ ስዕሎች አይደሉም። የሆነ ግለሰብ ፎቶም አይደሉም። እዚህ መጀመሪያ ምልክቶች ላይ ያለ ምልክታ በጣም መጥራት አለበት። ይሄን ሁሉ ብለን ስለ ቅዱሳት ስዕላት ክብር ስንናገር ግን ስዕላትን ስለ ቤት ቁጭ አድርግ፣ ኮድ ይቀመጥ፣ አረንጓዴ ቢጫ ቀይ አድርግ፣ ከዛ ገነት መንግሥት የምትገቡት እናንተ ናችሁ። ትምህርት ግን የለንም። ስጋው ደግሞ ሳይቀበሉ መዳንህን ሳትፈጽም በተጋድሎ ሳትኖር አረንጓዴ ቢጫ ቀይ አስቀምጠ ኢትዮጵያ ዓለም ብርሃን ብለ የምትጸድቀው ጽድቅ የምትገባበት መንግስት ሰማያት የለም። አትሸወዱ። በዚህ የቤተክርስቲያን ትምህርቷን በደንብ መለየት ያስፈልጋል። ስዕላት የእግዚአብሔር ክብር መገለጫዎች ናቸው፣ እውነት ነው። ስዕላትን ስለን ግን አረንጓዴ ቢጫ ቀይ ቤታችን ሰቅለን ግን ይሄው በቃ ድኛለሁ በቃ ማለት አይደለም። ኢትዮጵያ የዓለም ብርሃን ናት የሚባል ነገር የለም። ሰላም መንግስት ይመጣል፣ እንደ ሰላም ይምጣልን ያርግልን። ከዛ ኢትዮጵያ በጣም ትበለጽጋለች፣ ሀብታም ነው የምንሆነው ምናምን ያርግልን። የድህነት ግን ማረጋገጫ ግን አይደለም። ፏፈሽ የሚያደርገን መንግስት ቢቀመጥ እንደው እግራችን አፈር የማያስረግጥ መንግስት ቢመጣ ሀገራችን ባቡር መኪና ጋር በጣም ብትነሸነሽ ገና መንግስታት በዚህ ነው የምንገባው። ንስሐ ሳይገባ ስጋው ደግሞ ሳንቀበል አትሸወዱ። ኦርቶዶክሳውያን ያርግልን፣ ምንም ክፋት የለውም። የተረጋጋ መንግስት የሚጠላ ማንም የለም። ሀብታም ሀገር የሚጠላ ማንም የለም። መንገዶቿ ሁሉ የተሳኩላት ሀገር መሆን ማንም አይጠላም። ከኢትዮጵያ ጫፍ ጫፍ በ30 ደቂቃ የሚደርስ ባቡር ቢኖረን ማንም አይጠላም። ሁላችን ቪላ ቤት ኖር፣ ሁላችን የሚገርሙ መኪናዎች ብነዳ ማንም አይጠላም። የድህነት ማረጋገጫዎች ግን ምልክቶች ግን አይደሉም። ጠቅላይ ሚኒስትሩ ኦርቶዶክስ ቢሆን ያርግልን። ስለዚህ ምን መንግስት ሰማያት ገባ ማለት ነው? እንዴት ሰው በዚህ ይሸወዳል? ኦርቶዶክሳውያን ኢትዮጵያ የዓለም ብርሃን ማለት ይሄ ነው መገለጫ። ጠቅላይ ሚኒስትሩ ኦርቶዶክስ ሆነ፣ እሁድ ቀመቶ ቤተክርስቲያን ያስቀድሳል። እሰየው። ስለዚህ እኛ መንግስት ሰማያት ገባን ማለት ነው? ያርግልን። ማን ይጣላል? ከንቲባ ኦርቶዶክስ ናቸው፣ ያርግልን። የቀበሌ ሊቀመንበር ኦርቶዶክስ ነው፣ ያርገው። ሶ ምን ኦርቶዶክስ ስለሆነ ምን ሲያስቀድስ ብታይቁ ፕሬዝዳንቱ እንደኛ ኮነ ጣለብሶ የሚያስቀድሰው ያርገው። እሰየው። ስለዚህ ምን አንተ የጨፈርክ፣ አንተ የደነስክ፣ አንተ የቃምክ፣ አንተ የጠጣህ፣ አንተ የሰከርክ፣ አንተ የዘሞትክ ያለውን ሰው የዚህ ፕሬዝዳንት የዚህ ጠቅላይ ሚኒስትር ቤተክርስቲያን መጥቶ ማስቀደስ አንተ ገነት ያስገባል? ስለዚህ ሰላማዊ የሆነች ኢትዮጵያ ብትኖር እሰየው፣ ያርግልን። ጸሎታችን መሆን አለበት። ምንም ጦርነት ማይተሰማ በቃ ሁሉም ህዝብ በፍቅር ባለ የሚኖርበት እሰየው፣ ያርገው። ይሄ ግን የድህነታችን ማረጋገጫ ነው ወይ? እሰይ ኢትዮጵያ፣ ይሄ ሁሉ ዘመን በጦርነት ነበራችሁ፣
በመባላት ነበራችሁ በዘረኝነት ነበራችሁ ይሄው ዘረኝነቱ ጠፍቶ ምን መጥቶ ይሄው ሰላማዊ ሆኖ ጥሩ ሳይበሪ አስቀምጬላችኋለሁ ሶምን ከዚህ የተነሳ ሁላችሁም አሁን ገነት የምትገቡት ነው የሚለው ተርቤ አብለታችሁኛል ተመጭታ አጣጣችሁኛል ታርዤ አልብሳችሁ የሚለው ቃል ለኛ አይሰራ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ደግ መሪ ሰጥቼ ደግ ገዥ ሰጥቼ ከዛ እናንተ ምራችኋለሁ የሚለው እሺ በሐዲስ ከነቱ ጋር እንደዚህ ያለ ይመስለኛል እነዚህ ሰዎች በጣም ለኢትዮጵያ እድገትና በጣም ተጨንቀው ነው ሰው ያርገው መጥፎ ነው እንኳን ለምኞታቸው ነገር ድነት ግን አይንኩ ነገር ድነት በዚህ አይመጣም እንጂ በዛ አይደለም የሚኖረው እንዴ ያሉ አይደል ስካንዲኔቪያ ሀገሮች ዴንማርክ ኖርዌይ ያላችሁ ሰዎች ተናገሩ እስቲ ስካንዲኔቪያ ሀገሮች ናቸው እነዚህ አይደል ዴንማርክ ኖርዌይ ስዊድን ፊንላንድ የዓለም ደስተኛ ሀገሮች ናቸው ቢባለፈው አመት ይመስለኛል በዓለም ቁጥር 1 ደስተኛ የሚኖሩ ህዝቦች ያሉባት ሀገር ፊንላንድ ናት እስከ 3 ድረስ ያዙት እነዚህ ናቸው አይደል እና ዴንማርክ እና ስዊድን ናቸው ያዙት መንግስታት ይገባሉ ደስተኛ ነው ስለሚኖሩ ምንም ችግር የለባቸው ቶክስ ድምጽ ራሱ የመሳሪያ ድምጽ የሰሙት የዛ 250 አመት አያቶቻቸውን አቅርባቶች ሲያወሩ ሰምተው በጣም ሰላማዊ ሀገር ነው በጣም የሚገርመው ግን 85% ህዝባቸው ግን ኤቲስት ነው መንግስት ሰማይ ይገባሉ እንደዚያው እግዚአብሔር የለም እየተባለ ሰው መንግስት ይወርሳል እሺ እኛ ሄድን ተገለበጥን እዛም ሀገር ኖር ግድ የለም ሰላማዊ ሀገር ነው ተረጋጋ ምናምን እሺ መንግስት ይኖርሳል ስለዚህ ብዙዎቻችሁ ከኢኮኖሚ ከሀገሪቷ ሁኔታ ጋር እያነጻጸሩ እንዲስቶን እንዲገኛል እያሉ አስመስሎ መስራት የሚሰጥ ድነት የለም እንጂ አባቶችን የሚያከብር መሪ ሰጠን ተመስገን ሲኖዶስን የሚያከብር መሪ ሰጠን ተመስገን ሰው በሰላም ወጥቶ በሰላም ገብቶ አስቀድሶ ቤተክርስቲያን ደርሶ ይመለሳል እሰየው ተመስገን ሶምን እኛን ንስሐ ካልገባን ስጋው ደሙን ካልተቀበልን እንድናል አንድን ቁርጥ ያላቅ ስለዚህ ባጭሩ ኢትዮጵያ የዓለም ብርሃን በሚል ማህበር ውስጥ ያላችሁ ሰዎች ውጡ እናንተ የቤተክርስቲያን ጠላት አየሆናችሁ ነው ብታውቁትም ባታውቁት ውጡ በቃ ማህበር ከናፈቃችሁ አለ ብዙ ጽዋ ዝክር ማህበር ሰንበት ገብታችሁ ተማሩ ቴዎሎጂ አለን ገብታችሁ ተማሩ አትሸወዱ የመጨረሻው ዘመን አሳስባችሁ ከሆነ ንስሐ ግቡ ስገዱ ጾሙ ጸልዩ በቃ አለቀኝ ነው መፍትሄው ካህን አለ እግዚአብሔር ይመስገን ቄስ አለ እግዚአብሔር ይመስገን የሚያጠምቃለን የሚያቆርባለን የሚቀድሳለን የሚሰብካለን ምን ችግር አለብን ሁጡ ከዛ በቃ እናንተ ለምን ደግራት የምትወሰዳላችሁ እህተ ማርያም ጋር ያላችሁ ሰዎች ሁጡ ከዛ ሐሳይ መሲን ያሳሰባችሁ የሚመጣው መቅሰፍት ያሳሰባችሁ ወይስ ደግሞ የኢትዮጵያን በጣም እድገቷ ተለውጣ የተረጋጋ ሀገሩና ኢትዮጵያ እንዳለ ኦርቶዶክስ ከሁሉ በላይ ሆና ከፍለ ማየት ጸልዩዋ ጾሙ የእናንተ ለመና ሰምቶ ሀገሪቷን ሰላማዊ እንዲያደርግልን ምን ችግር አለው ጾም አለ አልተከለከለም ስግደት አለ አልተከለከለም እቺ አመጣና ደሞ አሁን ዘመን አመጣሽ ንግግር አለች አባ ገሌ ጋር ከሄድኩ በኋላ ነው ስጋው ደሞ የተቀበልኩት አባክሽ አሁን ማን ከለከለሽ እናንተን አይደለም የሰማሁት እነ ገሌ ጋር ሄጄ ነው የቆረብኩት ማን ከለከለ አሁን አንተ ሂድና ሲነገን ሳገብ ስጋው ደሞ ተቀበል እስቲ ነገ ሮብ ነው ሰማዕቱ ቅዱስ መርቆሪዎስ ነው እስቲ ከሳት ያስቀድሰን ስጋው ደሞ ተቀበል አታስመስሉ አታሽቀብጡ እሺ ሃይማኖት ማሽቀበጥ አይሰራም እኔ ገለገለጂና ምን ቆረብኩኝ እገሌ ገሳይ ማች ከዛ በፊትስ አልተሰበከም ነበር ስንት ዘመን ቤተክርስቲያናችን መንግስት ሰማያት ቀርባለች ንስሐ ግቡ እያለች ስጋው ደሙ ተቀበሉ ምትለ ስንት ዘመን
ይሄን አሁን ትልቁ የኛ ችግር ይሄ ዘመነ ማሽቃበጥ ስለሆነ ዘመነ ማሸርገድ ስለሆነ ነው። የኛን ስስብለታችን በደንብ አውቀዋል። ምን እንደሚያታልን በደንብ አውቀዋል። የማይሸጠው ቅባ ቅዱስ እየሸጡ የሚነግዱብን ለዚህ ነው። በደንብ አውቀዋል። ለዚህ ነው ሲመጡ ካሁን በኋላ የሰው ልብ ምን እንደሚሰረቅ ያውቃሉ። ምን ችግር አለብህ? ደዌ ካለብህ ጸበሎች አሉልን። ጻድቃኔ ማርያም የኛ አይደል እንዴ? ሸንኮራ ዮሐንስ የኛ አይደል እንዴ? ሽንቁር ሚካኤል የኛ አይደል እንዴ? ማን ከለከለ? ሱባኤ ይዘህ እዛውታ ላይ እንደው ቋሚ ይዘህ 3-7 ለመጠበቅ ብትፈልግ ማን ከለከለ? የኛ አይደል? ለምን ታሽቃብጣላችሁ? ገይናይቼ ነው ሳይገባው ገይናይቼ ነው የቆረብኩት የሳችሁ እቺናት አሁን ለነሱ ብርቶት የምትሆነው ጉልበት የምትሆናቸው። ስለዚህ የበቁ ባህታውያን አሉ፣ የተሰወሩ አሉ፣ ልታይ የማይሉ አሉ እንጂ አንተ ባህታዊ ናቸው የበቁ ናቸው እንደዚህ አይደል? አንተ ዓለም ሰርቲፋይ የምታደርገው እውቅና የምትሰጠው ቤተክርስቲያን ናት። እኚህ የበቁ አባት ናቸው የምትል ቤተክርስቲያን ናት፣ እኛም አይደለም። ስለዚህ ኦርቶዶክሳውያን አሁን ነቅተን እውነት ከውሸት ምን ለይበት ነው። በተለያየ መንገድ ለስተት አትሽቀዳደሙ። በቃ መማር ነው የፈለከው ቤተክርስቲያን አለልህ። መጾም መስቀል ላይ እስከፈለከው አለልህ ቤተክርስቲያን። ካህን የፈለከው አለልህ። ንስሐን የፈለከው አለልህ። ስጋው ደግሞ የፈለከው አለልህ። ቁረብ። ሰላማዊት የሆነች የተረጋጋች ኦርቶዶክሳውያን አባቶችና ካህናት የማይገደሉባት ቤተክርስቲያን የማይቀጥልባት ዘመን ትፈልጋል። ጾምና ጸልይ። ይሄ ቤተክርስቲያናችንን ትምህርት በደንብ ማወቅ ያስፈልጋል። ሰንበት ይታል አይደል እንዴ? እና በየመንገዱ እየመጡ በተለያዩ ሰዎች በሚወጭቁን ትምህርት ከሆነ ትምህርት እንዳንመጣ እንጠንቀቅ። ስለዚህ ሰዎች እንዳንወርቅ ብቸኛው መፍትሄ መጾምና መጸለይ ብቻ ነው። ለራሳችሁ ጊዜ ስጡ፣ ለንባብ ጊዜ ስጡ፣ ለጾም ጊዜ ስጡ፣ ለስግደት ጊዜ ስጡ፣ ለጸሎት ጊዜ ስጡ። ሁላችሁ ዝም ብላችሁ ላይ አትገተሩ። የችግር ምንጭ መነሻ እየሆነ ባለ በዚህ ወቅት ሐሳይ መሲህ አሰስተኝም አትበሉ አይባልም። እሺ እንዳትሉ እንደዚህ ማለት ያለብን አምናለሁ አለማመን አንተ እርዳው እሱ ይርዳን እንጂ ማንም እዚህ ጠንካራ የለም እንዴ። ያው ኢትዮጵያ ውስጥ ያለው አሁን ያለው የድህነት ምናምን ችግራችን ሐሳይ መሲህ እኮ ትልቅ ተአምር ማድረግ አይጠበቅበት። ሙት ያስነሳል እኮ ነው የሚለው። እዛ ነው መድረስ አይጠበቅበትም። እዛ ድረስ እንደው ሀብታም ነው የምትፈልገው ያርግልህ እኮ ነው የሚለው። ሀብት ማይፈልግ ማን አለ? አላያችሁም? ዲያቆናት ይስማል ለቅሰውን ያለ ነገር እዚህ ላይ በቸስ ራሳችሁን ታውቃላችሁ። ከዲያቆናት ግብር ጋር አብሮ ማሄድ ፎሎወሩ እንዲጨምርለት እንደው ቫይራል ላይ ለመውጣት ከድቁናው ጋር አብሮ ማሄድ ነገር የሚያደርግ ሰው የለም። ስብከት መዝሙራን እኮ አይደለም ወይ ድቁናው ቢተው አንድ ነገር እኮ ነው። ዓለማዊ ሰው ነው በቃ መብቱ ነው። ደግሞ ለሌላ ያለ ገጠር ልጅ ደግሞ ሄሎ ጋይስ ይላል ደግሞ ገብቶ ያው አራዳ ለመሆን ነው በቃ በሱ ቤት እኮ በቃ የሆነ በቃ ጀማው ምናምን ያሉና ሚዲያ ላይ ያለውን አነጋገር ምናምን ምን ነገር ከተማ ልጅ ይሉኛ ምናምን ብሎ እሱ በቃ ፊልተር ያርጋታል እና ያጸዳታል ምናምን ነገር እሱ እንደምንም ብሎ ብቻ መፈመስ ነው። እንደምንም ብሎ በቃ አለቀ። ታችሁ ድህነት ቆይታችሁ ይተከበር እንደሆነ ከድቁናው ክህነት ጋር አብሮ ማሄድ ነገር እኮ ሚዲያ ላይ ወጥቶ እንዲያደርግ የሚያደርገው ድህነት ነው። የገንዘብ ማጣት ነው። መቸገር ያመጣው ችግር ነው ይሄ። ስለዚህ by any means መፈመስ እንዴትም ይባል የሚፈልጉት ይሄንን ነው። ስለዚህ ይምጣ ገንዘብ ይምጣ አቤት አንተ ፎሎወር አልየው እኮ ቲክቶክ ላይ እና ምን ይጠበስልን
ጓደኞች አንተን ስላዩ ነው እንደ ትልቅ ነገር የምትቆራው? ድህነት ምን ያክል ክፉ እንደሆነ አይታችኋል? አገልጋዮች መቆም በማይገባቸው እንዲቆሙ ያደርጋቸዋል። የማይመጠናቸው ስራ ሲሰሩ ታያላችሁ። የማይመጠነን ማለት ከኛ ጋር አብሮ ማሄድ። ለምን? ድህነት ገንዘብ ማግኛ መንገድ ስለሚፈልግ። ታዲያ ሐሳዊ መሲህ ሲመጣ ምን የሚያደርግ ይመስላችኋል? በጣም የሚገርማችሁ እዚህ አሁን እኔም በጣም እያፈርኩባቸው ያሉት እዚህ ቲክቶክ ላይ የምታያቸው እነዚህ በተለይ ክህነቱ ያለው ተውት፣ ሌላው ምንኑ ተውት። ደግሞ ታዳጊ ዲያቆናት በጣም የምታዝኑት ምንድን ነው? አንድ የእግዚአብሔር ቃል ከመጽሐፍ ቅዱስ እንደው ብትጠይቋችሁ እኮ አያውቁም። የሚሰሩት ቪዲዮ ስታዩ ምን ሆኖ ነው ትላላችሁ? ወለት እንደው ምን ሆነ ነው እንደዚህ በዚህ ልክ እንደዚህ የሚወርዱ ትላላችሁ? ይሄ ምንድነው የተረዳሁት እኔ በቃ ምን ያክል የኑሮ ውድነት ኢትዮጵያ አሳሳቢ መሆኑንና አስቸጋሪ በመሆኑ ምክንያት ገንዘብ የምናገኝበት መንገድ ምንም ይሁን እንጠቀመዋለን። ታዲያ ሐሳዊ መሲህ መጥቶ አሁን ታዲያ ሀብትን ምሰጥ ቢል እምቢ የሚል ያለ መስላችኋል? ይሄ ሰው እባካችሁን ከክህነታችሁ ጋር አብሮ የማይሄድ ነገር ማህበራዊ ሚዲያ ላይ አታርጉ። በቃ ድህነት ነው፣ መቸገር ነው። በቃ ጠይቁ፣ መለመን ይሻላል። አሰባስቡልን በሉ። ራስንም አውርደ ክህነቱንም አውርደ በማይገባ ከመሸቀጥ ማለት ነው። አንዳንዴ ደግሞ መፈመስ ይመስለኛል ወይ ጸጋህን መለየት። ዲያቆን የሚያደርገውና የማያደርገው እኮ መለየት ያስፈልጋል። ምመን ኮንጎ ምመን ነው ይባላል። ሁለት የተቀላቀለ ነገር ነው የምንሄደው ማለት አብረን ያለ ነው። በዚህ በኩልም ፋራ እንዳይባል ይጠራል፣ በዚህ በኩል ደግሞ አገልጋይ ነኝ ደግሞ ይላል። እዚህ ሐሳዊ መሲህ ሲመጣ እኔ ልወድቅ አልችልም የሚል ማንም የለም። ከአገልጋይ ጀምሮ ማለት የምታዩት ነው። ወጣቱ እየሰራ ያለው ስትመለከቱ ተመልከቱት። ፎሎወሩ እንዲጨምር ፌመስ ለመሆን የማይጋጋጠው መጋጋጥ አለ እንዴ? ምን የማይጠረው ጥረት አለ? ምን የማይቧጥጠው ነገር አለ? ለምን? ድህነት በዚህ እንኳን ካለፈልኝ ብሎ። ታዲያ ሐሳዊ መሲህ ቢመጣና ቢገለጥ ምን የሚያደርግ ይመስላችኋል? የግድ ማውራት ይጠበቅበታል? እንደውም በግልጽ ይናገራል እንጂ ህይወቴን የቀየረልኝ ነው ይላል። ኢትዮጵያ ውስጥ እንዳለው እንደዛ ሰውዬ ሽማግሌው አባባ ለስንቱ ትዳር ምክንያት አልሆኑ አቃለቅ። ስለዚህ ኢትዮጵያ ውስጥ አሁን ልክ ሐሳዊ መሲህ ምናምን ሳይሆን ትልቅ ባለሀብት መጥቶ እንደዛ ቢያደርግ ብዙ ሰው እንደዛ እና ድህነት በጣም እጅግ በጣም ክፉ ነው። ለዛም ይመስለኛል አሁን ስለ ሐሳዊ መሲህ ሲናገር እንደቀላ አድርገን የምናወራው ውጪ ያሉት ሰዎች አሉ። ምናልባት ማን ያውቃል ከኛ ይልቅ እንደው ውጪ እምነታቸው ዝቅተኛ የምላቸው ሰዎች እንደው ይበለጥ ጠንካራ ይሆናሉ። ምናልባትም ከኛ ይበለጠ እንደው እነሱ ሰማዕት የሚሆኑ ይመስላል። እና ሐሳዊ መሲህ ሲመጣ ሲነገር ብዙዎቻችን እኔ አልሳሳትም በስማ ሐሳዊ መሲህ ያውም ተገልጦ መጥቶ ምናምን አልቀበለውማ። ኧረ እባክህ ስንቱ ያሾር አይደል እንደሆነ ያለው አሉ እኮ ለድህነት ብለው አደንዛዥ እጽ የሚያዘዋውሩ ይሉ አንወሻሽ ነው። ድህነትን ለመሻገር ብለው ገንዘብ ለማግኘት ብለው በሃይማኖትም በመንግስትም የተወገዘን የማንቀበለው ነገር አደንዛዥ እጽ የሚሰጡ ሰዎች አናውቅም። ለትልልቅ ባለሀብቶች ሴቶች ልጆችን ልጃገረዶችን የሚገብሩ ገንዘብ የተከፈላቸው ሴት የሚያቀርቡ የሉ ኃጢአት መሆኑን እያወቁ እንዴት አባት ሆነ ነው ታዲያ አንተን ያልተሰናከል የምትለው? አንተ ማን ነህ? በዚህ ይወደቅ ከዛ ባለሀብት የምታገኛቸው ድቃቄ ሳንቲም ፈልጋለህ እህቶች የምትገብሩ ያለው ሐሳዊ መሲህ ሲመጣ አንተ ቤተሻን ትሸጣታለህ እኮ። እኔ ጠንካራ ነኝ አትበሉ። እግዚአብሔር ይጠብቀን ሁላችንም። እኔ ጠንካራ ነኝ አይባልም።
እንዴ ገንዘብ ተሰጥቶት የገዛኮ ጓደኛዋን የምትወዳትን ጓደኛኮ ለባህር ሀብት አሳልፈው መስጠት ሰው አለች። እኔና አንቺ በእኔና ባንቺ ይቅር ይሄን አክል ሰጥሻለሁ ብር እሷን አሳልፈች ብቻ ስጪ የቤቴ እንድትመጣ አድርጊ ብሎ የገዛ ወዳጇን እኮ አሳልፋኮ ለዝምቱ ሰጥቷ አለች። ይሄ ውሸት ነው። ሐሳይ መሲ መጣ ምን ሊያደርገን ይችላል? እኛ ነው ለገንዘብ እንደዚህ ሆነ ሰዎች ምን ልናደርግ እንችላለን? ይሄ ማለት ሁሉም ሰው እየተናገርኩ አይደለም፣ በብዛት መናገር እንጂ ሁሉም ሰው እንደዚህ ሰው ነው እያልኩ አይደለም። በጣም ጠንካራ ሰዎች አሉ፣ ማይሰነካከሉ ጠንካራ ሰዎች፣ በገንዘብ ወዳጃቸውን የማይክዱ፣ ለገንዘብ ቤተክርስቲያን የማይሸጡ፣ ደህንነት ይሻለኛል ቤተክርስቲያን ከምክድ የሚሉ ሰዎች አሉ። ይሄ ማን ጥያቄ ያለው አሉ። እኛ ማናቃቸው እግዚአብሔር የሚያውቃቸው አሉ። እና እኛ በጣም በዘርታ ችግሮች አሉ። እና አንዳንድ ጊዜ ስለዚህ ትምህርት በመንማርበት ጊዜ ራስን የሌለ ጠንካራ አድርጎ ማሰብ በጣም አደገኛ ትምህርት ነው፣ አደገኛ ጉዳይ። እኔ እንኳን ብዙም ችግር የለም ማለት በዓለም ላይ ሐሳይ መሲ መጥቷል ተብሎን ዛሬ ማታ ሲኤንኤ ዜና ቢነገር የፈለጋችሁትን ያደርጋል ቢባል ገና ኢትዮጵያ ሳይደርስ ነው የምትሄድለት። ገና ኢትዮጵያ ሳይደርስ እንሄድለታለን እኛ ራሱ። ኧረ እባክህ እንኳን መጣ ነው ምን ያለውበት እንደነት ብታየው ኑሩ ኢትዮጵያ ኑሩ አትበለው። ኦርቶዶክስነት እኮ ታዲያ መተው አለብህ ይቅራ ሀብት ካመጣ። እንደዚህ አይነት ሰዎች የሉም እንዲያሉ ክር ማሰር አይቻልም፣ ግን 60 ሺህ ብር ነው የወር ደሞዝ ይባል ክር ይመጥሰው ደሞ ያመቻመቻል እኮ ጥቅሱን በራሱ። ያው እግዚአብሔር እኮ ልቤን ያውቀዋል፣ ልጆችን ለማሳደግ ቢክር እንደበጥስኩ እሱ እኮ ያውቀዋል እያለ ማለት እችም ጫወታለች አይደል? እግዚአብሔር እኮ ያውቀዋል። ሮብና አርብ ተቀላቅሎበት አብሮ ከነሱ ጋር ስጋ እየበላ እግዚአብሔር እኮ ልቤን እኮ ያውቀዋል ማለት ለገንዘብ ያው ለ60 ሺህ እና ለ50 ሺህ ደሞዝ ገንዘብ አይታችሁ ምን ያክል ሰው እንደሚያስገድድ። ታዲያ ሐሳይ መሲ ታምር ማድረግ አለበት። ስለዚህ ወር አብረቱ አንካሳ እዚህ ላይ ምን አደረሰው? እኛ እኮ ኢኮኖሚ ችግራችን እኮ ከተቀረፈ እኮ ቤተክርስቲያን ደረሽ እኮ አንልም። ስራ ስናጣ እንዴት አድርገን ቤተክርስቲያን ደጅ ጠንተን እንደምናለቅስ እናውቀዋለን። እንዴት እያነባን ጠዋት ኪዳን አንቀር፣ ምህላ ማታ አንቀር፣ ቀን ቅዳሴ አንቀር፣ ስቅስቅን እያለቀስ ረሳኸኝ ድንግል ማርያም እንደዚህ ነው ያንቺ ነገር፣ ሚካኤል ያሳደገኝ መልአክ ጊዮርጊስ ያደኩበት ደብር እንዲያርገኝ ልትቀር ነው ብለን እንዴት እንደምናለቅስ አንወጣም ከቤተክርስቲያን እኮ እንባችን እንዴት እንደሚፈስ። ስራ በተቀጠረም በወሩ የለንም፣ ቅዳሴም የለንም፣ ኪዳንም የለንም፣ ማህሌትም የለንም፣ ምህላም የለንም፣ ጉባኤም የለንም። በበሩ እንኳን ስናልፍ እንዲህ ነው የምንለው ጤና ይስጥልን ውለታ በሊታ ነን በደሞዝ ያውም እኮ ለቤት ክራይ እንኳን የማይበቃ ለአስቤዛ እንኳን የማይበቃ ደሞዝ። እኛ ታዲያ ሐሳይ መሲ መጣ ከዚህ በለጠ እግዚአብሔር አንከዶም። እኛ ለምን ነው ተማጽነው ስራ በሰጠበ እግዚአብሔር በሱ ላይ እንታበያለን። ሰው ባረገን በእግዚአብሔር ከሰውነት ተራ በወጣንበት ዘመን ከኛ ጋር በቆመ እግዚአብሔር እሱ ዛሬ ይካዳል። ጤና በሰጠ እድሜ የሚጨምር እሱ በርዝዴ የሚከበረው በጭፈራ የሚመሰገነው ሰይጣን። እድሜ የሰጠ እግዚአብሔር የፈጠረ እግዚአብሔር እድሜ እየጨመረ በየዓመቱ አዲስ ዓመት የሚሰጠው እግዚአብሔር በርዝዴ ላይ ግን ተመስገን ተብሎ የሚመሰገነው ግን ዲያብሎስ በጭፈራ በዳንስ በዝሙት። ማን? እኛ መንፈሳዊ ማን? እኛ ቤተክርስቲያን ያደግን ሰዎች፣ እኛ ሰንበት ያለን ሰዎች ጨፋሪ ያለን እንዳለ ያለው የሚሰጥ እግዚአብሔር የሚመሰገን ሌላ። እድሜ የሰጠኝ እግዚአብሔር ተመስገን፣ እድሜ ለንሳ ዘመን ለፈሳ ሰጠኝ ብሎ ኬክ እኮ አይቆረስም። ከዛ እኮ ጭፈራ አለው፣ ከዛ እኮ ስካር አለው፣ ከዛ እኮ ዝሙት አለው።
ያንዳንዶችማ እኮ በርዝዴይ እኮ ሰርግ ነው ፓሪ ሁሉ ጭፈራ ሁሉ አለው ጭራሽ የብዙ ሰዎች የዝሙት ምክንያት የገሊትን እኮ በርዝዴይ ልናከብር ሄደን ነው ከገሊት ጋር እኮ የወደኩት እንዲተባባልን ያውም እኮ አገልጋዩ ማለት እንጂ እግዚአብሔር ይመስገን ለዚህ ያደረስከን እድሜ ሰጥተኸኛል ተመስገን እግዚአብሔር ከዛ ኬኩን ቆራሰው ችግር የለም ኬኩ ላይ አሁን ቀሪ ዘመኔን ባርክልኝ ለስጋው ደግሞ አብቃኝ መልካም ነገር አሰማኝ ለመልካም ነገር አደረሰኝ ክፉ ነገር ያርቅልኝ እድሜ ሰጠኛ አንተ ለተመስገን አይመስገንም እግዚአብሔር አይገባው ለሱ ይበዛበታል ይሄ ተመስገን በሉኝ እኮ ሌላ ምን አለን እግዚአብሔር ከፈሉኝ እኮ አላለም እድሜ ለሚሰጥበት ማን ነው የሚጸናው በሱ ቤት በቃ ተውትሽ ሁሉ ነገር ኃላፊ ነው ዝና በሉት ገንዘብ በሉት መታወቅ በሉት ሀብት በሉት ሁሉ ነገር ያልፋል ውበትም ቢሆን ያልፋል እንናገራለን ተግባራዊ የሚከብደን ግን ሪያሊቲ ነው አላየም እግዚአብሔር አምላክ አጠገብ እየወሰደ ሰው የምትወዳቸው ወዳጆችን የልብ የምትያቸው ሰዎች አልወሰደም እግዚአብሔር አምላክ በሞት ተዘጋጅ እያለሽ እኮ ነው እንደዚህ እንዳማረብሽ አትቀጥይም አርጅተሻል ለምትሞቺው ይሄው ጋንቺ እኮ ገሊት ወስጃለሁ ባንተር እኮ ገሊት ወስጃለሁ ሳረጅ ነው ሞቶ እንዳትል ይሄው እንደዚህ ቦታነት ወስዳለሁ ተዘጋጅ እያለ ነው እኮ አላርም እኮ ነው እያሳያለ ሀዛርድ እኮ ነው ተዘጋጅተን ኑሩ እኔም ልመጣብህ እችላለሁ አጠገብ ባንተም ያለው ወስድብህ እኮ እንድትዘጋጅ ነው ሰው ሲያረጅ ብቻ ነው የሚወጡ ሲታመም ብቻ ነው አትበል በድንገተኛ መወሰድም አለ ሰው ላይ እንፈርድ አልተዘዝንም መጽሐፍ ቅዱስ የሚለው በሃይማኖት ብትኖሩ ማንን መርምሩ ቢለው ራሳችሁ መርምሩ አለ የሚለው ራስን መመርመር ገንዘብ ማታለው ማን ነው ከኛ መካከል የደሞዝ ጭማሪ የማያስጎመጀው ማን አለ ከኛ መካከል የፈለግሽውን አደርግልሻለሁ ከኔ ጋር ደሪ ብትባል እንቢ ምትል ማን ናት የፈለግከውን ፈጽምልሃለሁ ከኔ ጋር ደር ሲባል እንቢ የሚል ማን ነው ሲጋኑ ጥያቄው ይሄንን እዚህ ጋር ቆመን ነው ማውራት ያለብን እንችላለን እኛ እንጸናለን እኛ በዚህ በኩል እንታመናለን ይሄ ነው ጥያቄው እኔ ከኢትዮጵያ አስወጣሻለሁ እኔ ከኢትዮጵያ አወጣሃለሁ ደስ ያለ ቤት ትኖራለህ የፈለግከውን ስራ ሰጣሃለሁ እንደዚህ ትሆናለህ ቢባል ማን ነው የማይጸናው ማን ነው የሚጸናው ማን ነው የሚቆመው ይሄማ ከእግዚአብሔር ጋር ያጣላኛል የሚል ማን ነው ታዲያ እዚህ ውስጥ ያለ ሰዎች እና አሁን ሐሳብ መሲ ምንም ማያረጋኝም እንለው በጥቂት ገንዘብ ምን ሸውት ሰዎች በጥቂት ገንዘብ አቤት እገሌ እኮ የሚነዳው መኪና እኮ ብታየው በስማ እያለ በመኪና ምን ሸውት በቆርቆሮ ነገ ሄዳ እኮ በነገ ግጭት ተቆጭ እንድምትላት በዚህ ምን ሸውት እኔ ጋር በቃ እሱን እኮ በቃ መኪና እኮ በነዳው በሞት ከዟል ምን ሰዎች እኛ ነው በሐሳብ መሲ ማን ሸወደው እዛ ቤት እኮ አንድ ቀን እዛ ቪላ ቤት እኮ ባድርኩ ከዛው አለ በሞትም አይቆጨኝ ምን ለኛለ ነው በሐሳብ መሲ ፈተና ማን ሸወደው እኛን ጠንካራ ኦርቶዶክሶቹ እግዚአብሔር ለሁላችንም ጽናትን ያድለ እንደዛ ነው የሚባለው በቃ ያ ጽናን በቤቱ አብ ከተከላቸው ጋር ያድርገን እግዚአብሔር አብ ያልተከለው ተክል ስለሚነቀል አብ ከተከላቸው ጋር ያድርገን በገንዘብ የማይታል ማን ነው በስልክ ምን ቆም ይሸወድ ሰው አለ በስልክ
ያቺ ኤርጌንዶን ስልኳን ቀይሮላት አይፎን ስልክ አብቶ እኮ እንደፈለገው እኮ መሽከረከራት እኮ ወንድ አለ። ያቺ ልጅ ስልክ ቀይሮ እኮ ነው ቀፎ ቀይሮ ሰውን የሚያክል ፍጥረት ላይ የሚጫወት እኮ ሰው አለ። እኛ ነው ማንሸወደው በሰው ደሞ እኮ እንደዚህ የምትታለለው እኮ የሰንበት ተባይ ናት፣ አገልጋይ ናት፣ ዘማሪ ናት። እና ብዙዎቻችን ስለ ሐሳይ መሲህ ሲነገር እኔ እንኳን ነው ይሄው ኢትዮጵያ ህዝብ ግን ምን ጤናማ ሆኖ ይክዳል ይላል። አንተ የካርካር ለበቀፉ መጨረሻችን ያሳምርልን እግዚአብሔር አምላክ። ይበቃናል። በሚቀጥለው ጊዜ ስለ ሺህ ዘመን እና ሲኦል ስለሚባለው ትምህርት ስለ ሐሳይ መሲህ በቀደምት አባቶች ያለውን ትምህርት እንደ እግዚአብሔር መልካም ፈቃድ እንመለከታለን። ትምህርታችን የሚያጠነጥነው እዚህ ምጽአተ ክርስቶስ በሚለው መጽሐፍ ስለሆነ እሱ ላይ አንስተን እንጸልያለን። ስለዚህ እንማማራለን። ጸሎት ደግሞ ከምንም በላይ አስፈላጊ ነው። በጣም አስፈላጊ ነገር ነው። በቃ የዕለት ውዳሴ ማርያም አታስታጉሉ፣ እባካችሁን አታስታጉሉ። ውዳሴ ማርያም እንዳይታጎል እንጣር። ዳዊትም እየደገም እንጸልይ፣ እንስገድ፣ እንጹም፣ ከእግዚአብሔር ጋር እንታረቅ። በቃ ይሄን መፍትሄው ስጋው ደግሞ እንቀበል። ከዚህ ውጪ ሌላ መፍትሄ የለውም። መጽናት ነው በቃ። ማንም ላይ መቀሰር አለ መፍትሄው ራስን ማብቃት። እኔ ማን ነኝ ማለት ነው። ሰው ለመፍረድ መጀመሪያ እኔ ማን ነኝ? ይሄ ከሁላችን የሚጠበቅ ስለሆነ መንፈሳዊ ህይወታችን በጣም ከፍ አድርገን እናሳድገው። በቃ አርምሞ ነው ሲካልምነስ አቡነ ሾላ የጻፉት መጽሐፍ አለ። ትዝ ይላችኋል? ካልምነስ የሚል መጽሐፍ አላቸው። ዝግታ፣ አርምሞ፣ ጸጥታ፣ እርጋታ፣ ካልምሞን በቃ እርግጥ ያለ ሰው፣ ስክን ያለ ሰው። ኦርቶዶክሳዊነት ማለት እንደዛ ነው። የሚቀበዘበዝ አይደለም። ሁሉ ቦታ ልታይ ልናገር የሚል አይደለም። የሚሰክን በቃ የሚረግብ። ይሄ የሚሆነው ደግሞ ከመንፈሳዊ ህይወታችን በጣም እያደገስ ይመጣል። እና የጸሎት ሰዎች እንሁን፣ የእምነት ሰዎች እንሁን። ይሄን ማድረግ ከቻለን እግዚአብሔር ደግሞ በምህረቱ ደግሞ እያበቃን ይመጣል። እሱ በወደደው ቀን በእኛ አይደለም፣ እሱ በወደደው ቀን ደግሞ ያበቃናል፣ ወደ ቅድስና ያበቃናል። እሱን ተስፋ እናደርጋለን። ሁላችን የበቁ ቅዱሳን ያድርገን። እግዚአብሔር ከፈቀደ የፊታችን ሐሙስ ከምሽቱ 2 ሰዓት ላይ ሊቀ ሊቃውንት ስምዐኮን ይመጣሉ። እግዚአብሔር ከፈቀደ ቪዲዮ እንሰራና እንለቀዋለን። ሊቀ ሊቃውንት ስምዐኮን ይመጣሉ ማታ ማለት ነው በ26 ዛሬ ማክሰኞ አይደል? ከነገ ወዲያ ማለት ነው። በነገረ ክርስቶስ በነገረ ማርያም ዙሪያ ላይ ያስተምሩናል። ሊቀ ሊቃውንት ስምዐኮን ማለት ነው። ባለፈው ዕለት መምህራን የኔታ በጻለሙ ነበር የመጡት አይደል? አሁን ደግሞ እግዚአብሔር ከፈቀደ ደግሞ ሊቀ ሊቃውንት ስምዐኮን ይመጣሉ፣ ያስተምሩናል ቃል እግዚአብሔርን። ሁላችሁም ከምሽቱ 2 ሰዓት ላይ እኛ ቤት ላይ ተገኝታችሁ ቃል እግዚአብሔር እንድንማማር፣ ከሊቃውንቶቻችን ትምህርት እንድናገኝ፣ ከአቦ ትምህርት እንድንማር በእግዚአብሔር ስም ጥሪ እናቀርብላችኋለን። እግዚአብሔር በሰላም ያድርሰን። ለሐሙስ የአቡነ ሀብተ ማርያም ወርሃዊ በዓል ነው። በዛን ጊዜ እንገናኛለን። ሁላችንም በቤቱ ተገኝተን ደግሞ ቃል እግዚአብሔርን ለመማር እግዚአብሔር አምላክ ያብቃን። በተለይ እነዚህ ሊቃውንቶች ትልቅ ቦታ እንስጣቸው። አሁን እኛ ነን ወደ ፊት ለፊት መተን፣ ሊቃውንቶቻችን ደግሞ ከኋላ አሉ። መሆን ያለበት እነሱ ከፊት ለፊት መሆን አለባቸው። ሊቃውንቶች መቅደም አለባቸው። ሊቃውንቶች ማስተማር አለባቸው። ይሄ ደግሞ ምቹ መንገድ መፍጠር ያለብን እኛ ነን። ስለዚህ ምን ማድረግ አለብን? ኦርቶዶክሳውያን ሁላችንም ዛሬ ሊቀ ሊቃውንት ስምዐኮንን ጠርተናል። ለሚቀጥለው ጊዜ ደግሞ እግዚአብሔር ከፈቀደ ሊቀ ሊቃውንት ዮሴፍ ደሳለኝን የሊቃውንት ጉባኤ አባል ናቸው። እሳቸውን ደግሞ ጠርተን እንደዚሁ ማህበራዊ ሚዲያው ላይ ቲክቶክ ላይ የመጡ እኛን ማስተማር ዲቤት እንዲያረጉ ከመናፍቃን ጋር ጉንጭ አልፋ ክርክር እንዲያረጉ አይደለም፣ አይመጥናቸው ለነሱ። እኛ ግን እንዲመልሱ የምንፈልጋቸው ጥያቄዎች አሉ አይደል? ጥያቄዎቻችን እንደዛ እናደርጋለን። የመጀመሪያ ዙር እንደዛ እናደርጋለን። ስለዚህ በመጀመሪያ ዙር ይሄን እናደርጋለን። በሚቀጥለው ጊዜ ግን እንደምክረ አበው እናዘጋጃለን ማለት ነው። እና የኔታ ሊቀ ሊቃውንት ስምዐኮን እመጣለሁ ብለዋል ምሽቱ 2 ሰዓት ላይ። ሁላችንም በዚሁ ተገኝተን ሊቀ ሊቃውንት ስምዐኮንን አግኝተናቸው ፎሎወራቸው እንዲጨምር 1000 ከሞላ ወዲያው የዛን ቀን በቪዲዮ ይገባሉ። እሺ በቪዲዮ ይገባሉ። እግዚአብሔር ከፈቀደ በሰላም ያድርስልና በቪዲዮ ከገቡልን ደግሞ ያው ሁላችሁም እንደምታውቁት ትምህርት ለማስተማርና በቪዲዮ ያየናቸው ለማስተማር ስለሚመች በዛ እንማማራለን ማለት ነው። ሌላኛው ወንድማችን ተስፉ የሚባል ወንድማችን ሾላ ገበያ ላይ ነጠላ ምናምን ይሰራ ለሴቶች የሚሆን ነጠላ ሰጥቶናል። ለ10 ሴቶች እህቶቻችን የሚሆን። ስለዚህ ሳትዋሹ ነጠላ ያለቀባችሁ ወይ ደግሞ የሌላችሁ
ሴቶች እህቶቻችን ለእናንተ ቢሆን ተስፉ ወንድማችን 10 ነጠላ በስጦታ ሰጥቶናል። ስለዚህ ለእህቶቻችን ያለምንም አድሎ ግን በእውነት ነጠላ የሌላችሁ ማስቀደሻ ማለት ነው። የጌጥ አይደለም፣ ለወክ የሚሆንም አይደለም። ቅዳሴ የምታስቀድሱበት ነጠላ የሌላችሁ እህቶቻችን ወንድሞቻችን 10 ነጠላ ስፖንሰር ሆኗል ወንድማችን። እግዚአብሔር ይስጥልን። ስለዚህ ወንድማችን ይሄን ነገር ስለሰጠን እኛ ደግሞ በታማኝነት ለእህቶቻችን እናድላለን ማለት ነው። ስለዚህ ነጠላ የሌላችሁ ሰዎች በኢንቦክስ አናግሩኝ፣ በሚቀርባችሁ ቦታ ያደርጋሉ። ካለቀ አለቀ ነው። ያለችው 10 ነጠላ ናት፣ ለ10 ሴቶች ነው የሚያገለግለው። ስለዚህ ነጠላ የሌላችሁ እህቶቻችን ድራቢ ሁለተኛ እንግዲህ እግዚአብሔር ያያል። ግን ነጠላ የሌላችሁ እህቶች ትኖራላችሁና ለእናንተ መስጠት ወይስ በጥያቄና መልስ እናድርገው? የትኛው ይሻላችሁ? በዛ መንገድ ማድረግ ስለሚቻል ፈቃድ እግዚአብሔር ይሁን። ብቻ በዚህ መንገድ ወንድማችን ተስፉን እግዚአብሔር ይጠብቅልን በሉ። በተለይ ተስፉ በጣም ሾላ ገበያ ላይ የሚሰራ ወንድማችን ነው። ከተለያየ ቤተ እምነት በተለይ እህቶቻችን ከእስልምና ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ነጠላ በነፃ ነው እየሰጠ ያለው። ልደተ ቃልም ይሄን ሲነግረኝ ነበር ባለፈውና የወንድማችን በጣም የሚገርም ነው። በዚህ ኑሮ ላይ በዚህ ገበያ ላይ በዚህ ኢትዮጵያ ኑሮ አሁን ባለበት ወቅት ላይ ከሌላ ቤተ እምነት ሰዎች ሲመጡ ወንድማችን ተስፉ ነጠላ በነፃ የሚሰጠው የሚጠመቁበትን ምን ለብሼ ልሂድ የምትለውን ሴት እህታችንን ነጠላ የሚሰጠው እሱ ነው። እና ወንድማችንን እግዚአብሔር አምላክ ጎዳናው እንዲያቀናለት ህይወቱን እንዲባርክለት በጸሎት አስቡት። እውነት ሁላችሁ እንደዚህ ደግ አገልጋዮች እንዳይደክሙብን። በቃ የሰው እኮ ያገለግልን አይታችሁ እንኩ ማስቀደሻ እያለ ነው። ነጠላ ዛሬ ስንት ነው አንዱ ነጠላ? ግን እሱ 10 ነጠላ እየሰጠ ያለው 10 ለኔ ነው እንካ ስጧቸው ያለ። ለእህቶቻችን የምትገለገሉበት የምታስቀድሱበት ነው። ግን ደግሞ ከተለያየ ቤተ እምነት ወደኛ ሲመጡ ደግሞ ቤተክርስቲያን የሚሄዱበት ነጠላ ጭምር በነፃ እየሰጠን ያለ አገልግሎት ነው። በዚህ አጋጣሚ ድርጅት ያላችሁ በዚህ አገልግሉ ትችላላችሁ። በቃ ብዙ እኮ ማገልገል እኮ ይቻላል። ስንት የተቸገሩ ወንድሞቻችን እህቶቻችን አሉ አይደል? ምን ችግር ቡቲክ ያላችሁ ሰዎች ለምሳሌ ሸሚዝ ብትሰጧቸው፣ ሱሪ ብትሰጧቸው፣ ጫማ ብትሰጧቸው ምን ክፋት አለው? ማድረግ ይቻላል። የኛ የቅንነት ማነስ ነው እንጂ በጣም ይቻላል። ለአንተ አሁን አንድ ሸሚዝ ምንም ላይሆን ይችላል። ለአንዱ ሱሪ ምንም ላይሆን ይችላል። ቀሚስ ለምሳሌ ከተለያየ ቤት ወደኛ ሲመጡ ቤተክርስቲያን ስትሄድ የምትለብሰውን ቀሚስ ቢደረግ መታ አንተ ጋር ልብስ ቤት ምሰራ ከሆነ ስፌት ተለክታ ከሷ ጋር አብሮ የሚሄድ ልብስ ተሰፍቶ ኦርቶዶክሳዊ ስርዓት የጠበቀ ቀሚስ ብትለብስ አገልግሎት ነው። ይሄ ራሱ አገልግሎት ነው። ወንድማችን ተስፋ ምን ወጣ በነጠላ። ስለዚህ ማንም አገልግሎት የማያገለግል ሰው የለም። ሚዲያ ላይ አናየው ማለት ሚዲያ ላይ ወጥቶ እንደዚህ ብሎ አይናገርም። ግን ከውስጥ ግን ያገለግላል። እና እንደዚህ አይነት ሰዎች ባሉባት በጣም እንደዚህ የዋህ የሆኑ ሰዎች አገልጋይ ሲኖሩ ለወንድሞቻቸው ጉልበት ይሆናል። በቃ መጽሐፍ ቅዱስ እየሰጡ ማዳረስ፣ መዝገበ ጸሎት እየሰጡ እንዲሰው እንዲጸልይ ማድረግ፣ ይህን ስራ መስራት አለብን እኛ። ስለዚህ እባካችሁ የተለያየ መስክ ላይ ያላችሁ ሰዎች አትስነፉ። በጣም ብዙ አገልግሎቶች አሉ። ላንተ ምንም ጥቂት ይሆን ይችላል። ለብሶች ግን ስራ ነው የሚሰራው። ያቺ ነጠላ ላንተ አንድ ናት። ለዛች ልጅ ግን ለእድሜ ልኳን ማስቀደሻዋል። አንድ ነጠላ ብቻ እኮ ያላት እኮ ሴት አለች። ማስቀደሻ እኮ ያጣች ሰው ትኖራለች። እና ያ ስለሆነ ተዘጋጅተን እንድንኖር እግዚአብሔር አምላክ ይርዳን። ወንድማችንን እግዚአብሔር ይስጥልን። እንደዚህ በውስጥ ወንድሞች የምትረዱ እህቶች የምትረዱ ኢኮኖሚካሊ በገንዘባችሁ በሐሳባችሁ በጸሎታችሁ አሁን ባለው ኢትዮጵያ ኑሮ ክብደት የተነሳ የምትለግሱ እግዚአብሔር እናንተ ክንዳችሁን ያበርታልን ያጠንክርልን። እግዚአብሔር እናንተ ይጠብቅልን። በእውነቱ ትልቅ ስራ መስሩት ያላችሁትና በተለይ ትልቁ ነገር መልካም ነገርን ለመልካም ነገር ማዋል። በቃ ነጠላ መልካም ነገር ለመልካም ነገር መጠቀም ተገቢ ስለሆነ በዚህ መንገድ ያላችሁ እህቶች ወንድሞች የተስፉን መንገድ ተከትላችሁ እንድትረዱ በቃ እርዱ፣ አግዙ። በቃ ሌላ ነገር አለ። አሁን ተስፉን እኮ አላደረግም፣ ነጠላ ነው በቃ አለቀ። ምን አደረግን? የተሰጠናችን ነጠላ ለእናንተ ነው።
ምን ቤትም አይሄድም። በቃ ሻስሮ ነጠላለች። የተቸገራችሁ እህቶቻችን በውስጥ አሁን ሚዲያ ላይ ይነገርማ ይሄ ነጠላ የለኝም አይባልማ። በቃ በውስጥ አናግሩ፣ በውስጥ መስጥ አለቀ። እግዚአብሔር ነው። ተመልከቱ እገሪት ነጠላ የለባት ነበር አይባልም። ይሄ ፕራይቬሲ መጠበቅ አለበት። የሰውን ክብር መጠበቅ አለበት። ሁሉ ነገር ለሚዲያ ለቪዲዮ አይውልም። ያበላ ነው ያጠጣ ነው ሁሉ አይወራም፣ አይነገርም። ምረጡ ባካችሁ። በቃ የሰጠውን ሰው አመሰገን ጥሩ። የተቸገረ ሰው መጥቶ ያናግር፣ በውስጥ እዛው እንጨርስ። በቃ አለቀ። እገሪት ነጠላ አልነበራትም ለገሌ ክርስቲያት አይባልም። እንደዚህ ለማሳየት ከፈለክ ሄድና የበርዘይዳዋ ቀሰታት ሰርፕራይዝ አድርጋ ሰው በሰጠው ስጦታ ላይ አንተ አትመጻደቅበት። ስለዚህ ስራዎችን ስንሰራ መልካም ነገሮችን እንዲታመሰግኑና በውስጥ ነው የሚሰጠው፣ በውስጥ ነው ትጨርሳላችሁ። እዛው ያልቅ። እዚህ እንደዚህ መርዳት የምትፈልጉ ሰዎች ካላችሁ የተለያየ ድርጅት ያላችሁ አቅም ያላችሁ እኛ በምን እንርዳ የምትሉ ለምሳሌ መድኃኒት ቤት ያላችሁ ሰዎች አላችሁ የላችሁ? መድኃኒት ቤት ያላችሁ ሰዎች፣ ክሊኒክ ያላችሁ ሰዎች የላችሁ? ፓራስታሙል መግዛት ያጣው ኦርቶዶክስ የለም? ለምን በዚህ አትለግሱም እናንተ? ይሄ አገልግሎት አይደለም? ስለዚህ የሕክምና ባለሙያዎች ሆናችሁ ሰዎች እውነቴን ነው የምላችሁ፣ ስንት ፋርማሲ ያለው ስንት ክሊኒክ ያለው ኦርቶዶክስ አለ እኮ። እኔ እንኳን ማቃችሁ ስንት አላችሁ? መድኃኒት እኮ መግዣ እኮ ያጣ ኦርቶዶክስ እኮ አለ። እዚህ ሰብሰብ ብንል አይ ስንት ነገር እንደምቃይታችኋል፣ ስንት ነገር እንደሚቀረፍ። እዚህ ክሊኒክ ያለው ማገልጋይ ነው ማለት ነው። ይግድ አገልግሎት ማለት ወጥቶ መስበክ መዘመር ማለት አይደለም። እቺ እኮ አገልግሎት ናት በራሷ። በሙያ ማገልገልም እኮ አለ። ሐኪሞች ሆናችሁ ዶክተሮች ሆናችሁ ባላችሁበት አካባቢ ላይ ያሉትን አበው አባቶቻችንን አገልጋዮችን አረጋውያን አባቶቻችን ካህናትን ሄዳችሁ ሕክምና ሰርቪስ ብትሰጡ አገልግሎት አለም። የግድ ገንዘብ መሆን አለበት እንዴ? የሚጀምረው ከዛ ነው። በቃ ነርሶች አላችሁ፣ ዶክተሮች አላችሁ፣ ሬዚደንት የምትባሉ አላችሁ፣ ስፔሻሊስቶች አሉ፣ ሰብ ስፔሻሊስት ይመራሉ። እናንተ ሰዎች እኮ በአካባቢያችሁ ያለውን እኮ ካህን በአካባቢያችሁ ያለውን አገልጋይ የሕክምና እጦት አይቶ የሚሰቃየውን እኮ ብታዩት እኮ እናንተ ሪኮመንድ ብታደርጉት እኮ ብትከታተሉት እኮ ይሄ አገልግሎት። ስለዚህ አገልግሎት ዘርፉ በጣም ብዙ እና በአንድ ወንድሞች ላይ ብቻ አንጣሉ። ልክ እንደ ተስፉ እኔ ነጠላ አክሳለሁ፣ እኔ ይሄን ነገር ማድረግ እችላለሁ፣ እኔ እንደዚህ አይቼ በቁሳቁስ አይታችኋል። ተስፉ ያደረገው ምንድነው? በቁሳቁስ በቃ በነጠላ እንኩ ወይን 10 ነጠላ ማጉደል ቀላል ነገር ነው። ሚኒመም አንድ ነጠላን አስቡትና አባዙት። ሴቶች እህቶቻችን ነጠላ ስለምትገዙት ይሄን አባዙት እናንተ በ10 ይሄ ቀላል ነገር ነው። ለምን? ስላመነ እኮ አይታችኋል። መስጠት ያበዛልኛል፣ ለመንፈሳዊ አገልግሎት የምሰጠው ነገር ጉድለት አይደለም፣ እጥፍ ድራው አድርጎ ዘመላክ ይመልሰው ብሎ ስላመነ ነው። የትማ ቀን ሚዲያ ላይ ስላየን ነው። ዘመዶች ስለሆነ አይደለም፣ አገልጋዮች ናችሁ ብሎ ስላመነን ነው። የታመነውን ነገር ደግሞ እዛ ቦታ ላይ መዋል ደግሞ አለብን። ይሄን ይመስላል። ስለዚህ ሌሎቻችሁም እንድትነሳሱ ፈልጌ ነው የምነግረው፣ በወቀሳ ሳይሆን እንድትነሳሱ። በቃ እኔስ ምን ላገልግል፣ እኔ ዘርፌ ሙያዬ ይሄ ነው፣ እኔ ይሄ ድርጅት አለኝ፣ በምን ላገልግላችሁ ጠይቁ፣ እነግራችኋለሁ። ብዙ አለ። እኔ አውቃለሁ። መድኃኒት መግዣ አጥቻለሁ ያለኝ ሰው አለ። በየወሩ ሞቶ መድኃኒት አለ፣ እሱ መግዣ አጥቻለሁ ያለ ሰው አለ። እናንተ ፋርማሲ ያላችሁ፣ እናንተ ሆስፒታል ያላችሁ ሰዎች ታዲያ ምን ችግር አለ እዚህ ሰው እናንተ ብትለግሱልን? ይሄ ማከም አይደለም? ይሄ ሰው ማዳን አይደለም? ይሄ እንደዚህ መተባበር፣ እንደዚህ መሰናጠል፣ ይሄ ማለት ታዲያ ሁሉም ሰው ዳውን ሁሉም በነፃ ማከም አይደለም። ሴቨር የሆነ ችግር ያለባቸው
በከፍተኛ ችግር ውስጥ ያሉ ሰዎችን ማገዝ መርዳት ይገባናል። ታመሜ ጎብኝታችኋል የሚል ጠይቃችሁኛል እኮ ነው። ታመሜ አይደል? ይሄ እኮ ነው ጌታችን ለፍርድ ሲመጣ ከቤቴ ጠይቃ አንዱ እኮ ታመሜ ጠይቃችሁኛል። ስለዚህ በሙያም ማገልገል ይቻላል፣ በገንዘብ ማገልገል ይቻላል፣ በቁሳቁስ ማገልገል ጭምር ይቻላል። ይሄን እንድናደርግ እግዚአብሔር አምላክ ይርዳል ለማለት ነው። እግዚአብሔር ይስጥልን። እሺ አይበቃችሁ? እና እቺን መጽሐፍ እንዳትረሱ። እቺ ምጽአተ ክርስቶስ የምትለዋ መጽሐፍ እሷን በደንብ አክተን እናያታለን። ከነገር ምጽአቱ ጋር በተያያዘ ቤተክርስቲያን ትምህርት ምን እንደሆነ ስለምንማማር በሚገባ መማማር ያስፈልጋልና ገብቷችኋል? ስለ ሐሳዌ መሲህ ዛሬ የተማርነው ነገር በጣም ገብቷችኋል? ግልጽ ነው ሐሳቡ? ሐሳዌ መሲህ በተመለከተ ሊኖርን የሚገባው ምልከታ መዘጋጀት ነው። በቃ አለቀ። የትም ጽዋ ማህበር መሸቆጥ ምናምን አያስፈልግም። በቃ ጾም፣ ጸልይ፣ ስገድ። አስፈላጊ ከሆነ ገዳማት አሉ፣ ሱባኤ ግባ፣ ሂድ ጊዜ ካለ በጣም ጥሩ። ከሰው ተለይተህ ጾም፣ ጸልይ። አባቶች አሉ፣ ካህናት አሉ፣ ቁርባን አለ፣ ቤተክርስቲያን አለች። የመዳን መንገድ ቤተክርስቲያን ናት። ከዚህ ውጭ የመዳን መንገድ የለም። እዚህም አትወሸቁ። በቃ አለ ምን በቃ በሩ ክፍት ነው። በቃ ስገድ 200 አሁን እዚህ ያለነው ጾመነ ሐዋርያት አይደል? ጾም እኮ ነው ያለነው። ስገዳ 1000 ስገድ ከቻልክ ስገድ። ስንፍናችን በቤተክርስቲያን አናላክክ። እኔ የቆረብኩት ገሌ ሰምቼ ነው አትበሉ። እኛ ምን ሰብከው ሌላ የተለየ ወንጌል አይደለም። ባህታዊ የሚስበከው፣ ዘማሪ የሚናገረው፣ ጳጳስ የሚናገረው የቤተክርስቲያን ትምህርት ነው። ስልጣን ባለው አካል ይነገራል፣ ሁለተኛው ደግሞ ዝቅ ባለ ሰው ይነገራል። ትምህርቱ ግን አንድ ነው፣ ወጥ ነው። ስለዚህ ይሄንን ከአጽንት እንድትይዙ ነው። እህቶቻችን ሆናችሁ ነጠላ ችግር ያለባችሁ በኢንቦክስ ጻፉልን፣ ይሄን ማድረግ እንችላለን። በተረፈ አቅም ያላችሁ በተለያየ ቁሳቁሶች ልክ እንደ ወንድማችን ተስፉ ለጠላ እንዲህ እንደሰጠው አይነት እኔ በዚህ መንገድ እንዲህ ማድረግ ፈልጋለሁ ማገዝ ፈልጋለሁ ሰዎች ካላችሁ ምንም ችግር የለም። እሺ ነጠላ ላሉት በጥያቄ ይሁን። እሺ ጥያቄ በጥያቄና መልስ እናድርገው ይሻላችኋል። በጥያቄና መልስ ይሁን ነጠላ የትኛው ይሻላል? በጥያቄና መልስ ይሁን ነጠላ። ናረሳው ግፉ ግን አይታችኋል? አዎ ሲል እስቲ አንድ ቁጥር ጻፉ። በጥያቄና መልስ ይሁን የምትሉ ጥያቄና መልስ እየቀረበ ጥያቄና መልሱን ለሚያሸንፉ ሴቶች 10 ሴቶች ይሰጥ የምትሉ አንድ ቁጥር ጻፉ። ኢትዮጵያ ብቻ በዚህ ውጣው የትምህርት ውጤትን በዚህ ታዩታላችሁ። አሁን የተማማርነው ውጤት ማለት ነው። እሺ ለሌላችሁ ይሰጥ የምትሉ 2 ቁጥር። አይ በጥያቄና መልስ ይሁን እንደምትሉ አንድ ቁጥር ጻፉ። እስቲ ማን እንደሚበዛ እስቲ ለሌላችሁ ሰዎች ይሰጥ የምትሉ 2 ቁጥር። አይ በጥያቄና መልስ የምትሉ አንድ ቁጥር ጻፉ። ችግር የለም ነፃ ሆናችሁ። ሶስት ቁጥር ደግሞ ለማንም የማይሰጥ የምትሉ ይኖራል እኮ የታባታቸው አያስቀድሱ አሚል እኮ ይኖራል እኮ። ታባታቸው ለማንም የማይሰጥ የራሳቸው ጉዳይ የሚል እኮ አለ። አይገዙም ታዲያ ቢል ሰው እኮ አለ። ምን ችግር ነጥራ አይደለ ክርስትና አይደለ ምን ሰው ቢፈርድ። እሺ ምኑ በዛ ማለት ነው? ስንት ቁጥር የሚል በዛ? 2 ቁጥር የሚል በዛ ማለት ነው። እሺ 3 ቁጥር አንድ ሰው ነው ያየሁት የራሳቸው ጉዳይ የሚል። እሺ ሌላቸው ሰዎች እንደዛ እናደርጋለን። ግን ስትመጡ በተአማኝነት እሺ፣ በተአማኝነት
ነጠላ ነው የሚያገለግለው ለቅዳሴ ነው የምታስቀድሱበት ነው ኪዳን የምታደርሱበት ነው ቤተክርስቲያን የምትሄዱበት ነው ጉባኤ የምትማሩበት ነው ስለዚህ አንዳንድ ነጠላ በችግር ላይ ያላችሁ ችግር ማለት ነጠላ ማስቀደሻ የሌላችሁ ተቀደደብኝ ብላችሁ የምትሳቀቁ ጨርሱ የሌላችሁ እህቶች ለሴቶች ነው ያለው ነጠላው ስለዚህ በኢንቦክስ ጻፉ ባላችሁበት ቦታ መድረስ ለሚችለው መንገድ ለማድረስ እንሞክራለን እግዚአብሔር ሁላችን መጨረሻ ያሳምርልን እሺ ቤንጃሚን ሽግባ እስቲ ጥያቄ ያለኝ ብላል ሽግባ አንድ ቪዲዮ ሰርቼላችኋለሁ ገብታችሁ እዩት አንድ ቪዲዮ አለ ይሄ እንዚራ ስፋት ላይ ባለፈው ያ ሰውዬ ቀለም የሚባለው ሰውዬ የተናገረው አለ አይደል ሰማይና ምድር ባንቺ ተፈጠሩ ሚለውን ቃል እያጣመመ እንትን ብሏል ዩቲዩብ ላይ ለቅቄዋለሁ እሱ ማየት ይችላልላችሁ በዚያው በቲክቶክ ደግሞ አንሶጣ ደግሞ ለቀዋለሁ በቲክቶክ ላይ ደግሞ ታዩታላችሁ በቲክቶክ ላይ ደግሞ ታዩታላችሁ በሚቀጥለው ጊዜ እግዚአብሔር ከፈቀደ ደግሞ ስለ መንፈስ ቅዱስ ሮሜ 8:34 በተመለከተ ትምህርቶች እንደዚህ እንለቃለን በየጊዜው ማለት ነው የሚሻል አይ ቲንክ ቪዲዮ መልቀቅ ነው ምክንያቱም አሁን እንደዚህ ትምህርትም ተምረን ምን ተምረን ደግሞ እንደምታውቁት አንዳንድ ሰው ትምህርቱን ይማርና አይ ምናምን ሰው ሚላል ለምክንያቱም አንዳንዱ ሰው ማይካታለ ጨርሶ ማለት ነው ትምህርቱን ማይሰማል አርፍዶ ምናምን የሚመጣ ሰው አለ ስለዚህ ቪዲዮ ከሆነ ግን ቢያንስ አትሊስት እንኳን ራሱ እዛው እየተከታተለ ቢያመልጠው እንኳን የተለቀቀ ቪዲዮ ያያል ማለት ነው